ጸሎት አድርገህ እፍ ብለህ ፊትህን ታሸዋለህ። እፍ ብለህ ቱቱቱ ብለህ ከጸሎት በኋላ ፊትህን በምታሸው ጊዜ እግዚአብሔር ሞገስ እያደረግከው እንዲህ አይነቱን አካሄድ መሄድ ስትጀምር የእግዚአብሔር ክብር ካንተ ጋር ስለሚሆን ማሾክሾክ ይጀምራል። የሚቀደሰው ምእመናን ቀዳሹን ያቃጥለዋል፣ ያነደዋል። ለምን? የዋረሱ አባቶችን በምታገኙበት ጊዜ ፊታችሁንም አይወዱትም፣ ቃላችሁንም አይወዱትም። ገና መናገር ስትጀምሩ ውስጣቸው የጥላቻ ባህሪን የሚያፈልቅ የግንባርና የፊት ገጽታ ያላቸው የስልብና መንፈስን ይዋረሱታል። በውስጣቸው በሚገባበት ጊዜ በመቁጠሪያ ዥዥለት ስቀጠቅጠው ከየት እንደመጣ ከየት እንደተነሳ ማን እንደላከው አብሮህ እንዴት እንደተወለደ ይነግርሃል። በዚህ ጊዜ በጥልቀት ማድመጥ የለብህም። መንፈሱን በፈለጉት አቅጣጫ የማዘዝ ችሎታ አላቸው፣ ይታዘዝላቸዋል። አፈዝ ሲል ያፈዛል፣ አምጣ ሲል ያመጣል፣ አደንዝዘው ሲል ያደነዝዘዋል። በእንዲህ አይነት ስልብና ስር የተወለዱ ልጆች እጅግ በጣም ሕይወታቸውን ፈልገው አያገኙትም። አንዳንዱ ወጥ ድረስ የሚያመጡ የሰላቢ መንፈስ አለ። አንድ ገበያ ላይ ትልቅ ትኩረት ለመስጠት ሰዎች የሚገደዱበት በራሳቸው ፍላጎት ብቻ አይደለም፣ በመናፍስቱም ጭምር የሚያስፈልጋቸውን ነገር ከቤት ፍለጋ ወጥተው የማያስፈልጋቸውንም ነገር ገዝተው የሚመለሱ አሉ። እነዚህ መንፈሳውያን በዕፀ ማርስ ሲዋረሱ ቶሎ ግልፍ የማለት ጠብጠብ የማለት ጸሎት የማይማቻቸው መሆን እና በጣም የሚጸልይ የሚሰግድ ሰው አይወዱም። የተዋረሱበት መንፈስ የቤተ ክርስቲያንን መንፈስ ይዋጋል። በፍጹም እምነት የማይስማማቸው ናቸው። እምነት አይስማማቸውም፣ ጸሎት አይስማማቸውም። ባህል፣ ወግ የመሳሰሉት ነገር ላይ ትኩረት የሚሰጡ ናቸው። ለባልሽ ሌላ ነሽ፣ ለወገንሽ ሌላ ነሽ፣ ለአባትሽም ሌላ ነሽ። ብቻ የሚታየው ሌላነት ነው። ክፉ ታወራለህ፣ ደፋር ነህ፣ ኩሩ ነህ፣ ትዕቢተኛ ነህ፣ ግን ደግሞ ድሃ ነህ። ምናምንቴዎችን የሚከተል ድህነት ይሞላበታል። ሞገሱ ሞገሴ ነው፣ ክብሩ ክብሬ ነው፣ ኃይሉ ኃይሌ ነው፣ በሱ እታመናለሁ ብለህ ስትሰግድ ስትንበረከክ እጅህን ስትዘረጋ በዚህ ጊዜ ጠላትህ በውስጥ ያሾከሹካል። ሐሳብህን፣ ፊትህን፣ ግንባርህን ክፉ አድርጎ ለሌላው የሚያሳይበትን አቅም በእግዚአብሔር አምላክ በመድኃኒታችን በኢየሱስ ክርስቶስ ሞገሱን ታገኘዋለህ። መተትም ዛርም ቡዳም የውርስ መንፈስም ሁላችሁም ጌታ በኢየሱስ ክርስቶስ ስም አስሬያችኋለሁ። በቃ ካወቃቸው አወቃቸው ነው። ስለዚህ በምጠይቀውበት ጊዜ የጥያቄ ሰው ብቻ ያደርግህና ሁል ጊዜ ጠያቂ እንድትሆን ሐሳብህን ይሰርቀዋል። በዚህ ጊዜ መናፍስቱን በምጠይቅበት ጊዜ እንደገና በውስጥህ ጥንቆላ እንዲጀምር ታደርገዋለህ። ይሄ የድንቁርና ትምህርት አይደለም፣ የህይወት ትምህርት ነው። እኛንን ድንቁርና ውስጥ ተማርን ያልነውን ድንቁርና ውስጥ የገባ ነው። ተምታቶባቸዋል፣ እውነት ጠፍቷቸዋል። የመኖር እድል በባህሪያቸው ውስጥ አልተሰወረም። የተሰወረው ጠላትነት ነው። ስለዚህ የወለድካቸው ልጆች ፊትህን ማየት አይፈልጉም። የጠላትነት መንፈስ በፊታቸው ላይ አለ። ክፉ እይታዎችና ክፉ የሆኑ ድምፆችም የእውቀታቸው አንዱ መለኪያ ነው።